ከላይ ዩቲዩብ ያለ ከስር እኔ ሴቲንግ ማስተካከል እችላለሁ ማለት ነው። ዩቲዩብ ከላይ ክሊክ ባደርገው ይጫወታል። ሰላም ጤና ይስጥልኝ የቻናሌ ተከታታዮች እንዴት ናችሁ? ዛሬ አያችሁታ እኔ ከስር እየሰራው እሱ ግን ከላይ ማውራት ይችላል ማለት ነው። በእርግጠኝነት ዩቲዩብ ከፍታችሁ እንደገና ቴሌግራም ስትከፍቱ ዩቲዩብ ይጠፋል። ወይም ደግሞ ቴሌግራም ከፍታችሁ ቲክቶክ ማየት ስትፈልጉ ቴሌግራማችሁ ይጠፋል። እንዲህ እያለ ትቸገራላችሁ ማለት ነው። እኔ ግን ዛሬ የማሳያችሁ ሁለቱንም አፕሊኬሽን በአንድ ላይ ከፍታችሁ እንዴት መጠቀም እንደምትችሉ። ለምሳሌ ዩቲዩብን ከላይ ከፍታችሁ ከስር ቴሌግራም መክፈት፣ ወይ አንደኛውን ከላይ ከፍታችሁ ሌላ ነገር ደግሞ ከስር መክፈት፣ ቲክቶክ ሊሆን ይችላል፣ ፌስቡክ ሊሆን ይችላል። የምትፈልጉትን አንደኛውን ከላይ አንደኛውን ከስር። ይሄ ለምን ይጠቅመናል ካላችሁ ለምሳሌ እናንተ ዩቲዩብ ላይ እየተመለከታችሁ ስልካችሁ ላይ የምታስተካክሉት ነገር ቢኖር ለዛ ይጠቅማችኋል። ቲክቶካችሁ ላይ የምታስተካክሉት ነገር ሲኖር፣ ቴሌግራማችሁ ላይ ሴቲንጋችሁ ላይ ማስተካከል የምትፈልጉት ነገር ሲኖር ዩቲዩብ እያያችሁ ከላይ ከስር ደግሞ ቴሌግራማችሁን ወይ ደግሞ ቲክቶካችሁን ከፍታችሁ ማስተካከል ትችላላችሁ ማለት ነው። ስለዚህ እሱን እንዴት ማድረግ እንደምትችሉ ነው ማሳያችሁ። ያው ለቻናል አዲስ ሆናችሁ ሰብስክራይብ ማድረግ እንዳትረሱ። ለምን የሚገራርሙ ምርጥ ቲፖችን ስለምለቅ ይጠቅማችኋል። ቀጥታ ወደ ጉዳያችን እንሂድ። ፓስዋርዳችሁን ክፈቱ። ከዛ በኋላ የፈለጋችሁትን አፕሊኬሽን መምረጥ ትችላላችሁ። እኔ ግን ለምሳሌ ዩቲዩብ ልምረጥ። ዩቲዩብን አንዴ ክሊክ አደርጋለሁ። እንደምትመለከቱት ዩቲዩብ ተከፍተዋል ማለት ነው። የጥያቄ ምልክቷን አንዴ ተጫንኳት። ከዛ ይችን አንዴ ልክፈት። ቪዲዮ ላይ ልግባ። ያው ይሄን የተጠቀምኩት እኔ ቀጥታ ኮፒራይት እንዳይለኝ ነው፣ ድምጽ ሊኖር ስለሚችል ማለት ነው። ከዚህ መካከል እንግዲህ አሁን ለምሳሌ ይችን ልክፈታት አንዴ። ስልክ የሚለውን ስልክ ለመጥራት ሰላም ጤና ይስጥልኝ የቻናሌ ተከታታዮች እንዴት ናችሁ? አያችሁታ እንግዲህ ድምጹን ሰምታችሁታል። ዩቲዩብ በዚህ መልኩ ተከፍቷል ማለት ነው። ይሄ ድምጽ አለ። ከዚህ በኋላ ይሄን ድምጽ ከላይ እየሰማው ከስር ግን ሌላ ነው መክፈት የፈለኩት፣ ቴሌግራም፣ ቲክቶክ ወይ የፈለኩትን ማለት ነው። ስለዚህ ይሄንን እንዴት ነው ማድረግ ካልኩኝ ወደ ታች ስንወርድ ታች መጨረሻ ላይ በስተግራ በኩል 3 ሰረዞች አሉ። እሷን አንዴ እጫናለሁ። እሱን 3 ሰረዝ አንዴ ስትጫኑ ይሄ ዩቲዩባችሁ የከፈታችሁት ነገር ሚኒማይዝ ይሆናል ማለት ነው። ሚኒማይዝ ይሆናል። ከዛ ይሄ ሚኒማይዝ ከሆነ በኋላ በጣታችሁ ቀስ ብላችሁ መሃል ላይ አንዴ ፕረስ ታርጉታላችሁ ወይም ጫን ትሉና ትለቁታላችሁ። ለምሳሌ እኔ ስጫነው አያችሁት ጫን ብዬ ስለቀ ይሄን የሚመስል መጣልኝ ማለት ነው። እንግዲህ እንደምትመለከቱት ከላይ ሰማያዊ ምልክት አለች። መሃል ላይ ሆና ከላይ ጫፍ ላይ ሰማያዊ ምልክት አለች። እሷ ለምንድን ነው የምትጠቅመን? ወደ ላይ ወደታይ ማንቀሳቀስ ከፈለግን ይሄን ቪዲዮ አያችሁት ወደ ላይ ወደታይ ማንቀሳቀስ ስንፈልግ ለምሳሌ ከስር የምናየው ነገር ሲኖር ምናምን ማለት ነው። አይ ይሄ ነገር ወደ ላይ ወደታይ ለማንቀሳቀስ ብዙም አይመችም፣ ሰፊ አይደለም፣ ጣቴ ወደታች ሌላ ነገር ሊነካብኝ ይችላል የምትሉ ከሆነ እሷን ክሊክ አድርገን እንደገና የምናስተካክለው ነገር አለ። ነገር ግን ከዛ በፊት ግን እንደምትመለከቱት ይሄ ዩቲዩብ እንደፈለገ ከፍቼዋለሁ ማለት ነው። አያችሁታ ከፍቼዋለሁ። ከስርም የፈለኩት ነገር ሲኖር ቀጥታ የምፈልጋቸውን ክሊክ እያደረግኩ መክፈት እችላለሁ። አያችሁታ ለምሳሌ ሰላም ጤና ይስጥልኝ የቻናሌ ተከታታዮች እንዴት ናችሁ? ዛሬ እንግዲህ እንደምትመለከቱት እዚህ ጋር መጫወት ይችላል እና ሰርችም እያደረጋችሁ የራሳችሁን መፈለግ ትችላላችሁ። ነገር ግን ይሄ ከላይ ያለው አይበቃኝም፣ ሰፊ ቢሆን አሪፍ ነበር ለጣቴ የምትሉ ከሆነ እሷን አንዴ ሰማያዊውን አንዴ ስትጫናት እንደምታዩት የተለያዩ ቀስቶችና ምልክቶች ይመጣሉ። ከዚህ ቀስቶችና ምልክቶች ከመጡት ውስጥ እናንተ 4 ማዕዘኗን በስተግራ በኩል ያለችትን አንዴ ትጫናቷላችሁ። አያችሁታ ስትጫኑ ሰፋ አለ ማለት ነው። ይሄ ክፍል ሰፋላችሁ። ስለዚህ ይሄን ይዛችሁ እንደፈለገ ማንቀሳቀስ ትችላላችሁ ከፈለጋችሁ ማለት ነው። ነገር ግን ይሄንን ይዞ ማንቀሳቀሱ ያን ያህል ብዙም ላይ ጠቅማችሁ ይችላል። ለምን ካላችሁኝ ሌላ መንገዶችን መጠቀም ስለምንችል፣ አንደኛውና አሁን እዚህ ጋር ማሳያችሁ እየሰራ ያለ በጣም ሚኒማይዝ ሙሉ በሙሉ ሚኒማይዝ አድርጋችሁ ሌላ ነገር መክፈት ከፈለጋችሁ እዚህ ጋር እንደምትመለከቱት ይቺ ሚኒማይዝ የምትል 2 ጨረር ያለባት አለች። እሷን አንዴ ብትጫኗት አያችሁታ ዩቲዩብ የምትለዋ እዚች ጋር ቀጥታ ሚኒማይዝ ሆና ተቀምጣለች ማለት ነው። ያኔ እኔ ለምሳሌ እሱ ሚኒማይዝ እንደሆነ ከፈለኩ የፈለኩትን ሴቲንግ ከፍቼ ስመለከት መቆየት ይችላል። ከዛ ስፈልጋት እሷን አንዴ ጠቅስ አድርጋት እዛው ነበረችበት ትመለስልኛለች። አሁን መልሼ ሚኒማይዝ ብዬ ለምሳሌ ቴሌግራም መክፈት ብፈልግ ልክ እንደዚህ መልሼ እሷን ማክሲማይዝ እያደረኩ ክሊክ አድርጌ ማክሲማይዝ ማድረግ እችላለሁ ማለት ነው። እዚህ ጋር ሁለተኛው ጨረር አለ። ይሄ እንደምትመለከቱት ይቺ ጨረር ማለት ነው። ይቺ ደግሞ ማክሲማይዝ ዊንዶ ነው። ያ ማለት ሙሉ በሙሉ ማክሲማይዝ ማድረግ ከፈለኩ ማለት ነው። ለምሳሌ ይሄን አንዴ ብቻ ነው ሙሉ በሙሉ ማክሲማይዝ ሆነልኝ ማለት ነው። ስለዚህ እኔ ወደ ነበርኩበት ልመለስ።
ከዚህ በኋላ እኔ የምፈልግ ለምሳሌ ቲክቶክ ከፍቼ ወይ ደግሞ ቴሌግራም ከፍቼ ወይ ደግሞ ሌላ አፕሊኬሽን ከስር ከፍቼ ዩቲዩብን ከላይ ማየት ነው የምፈልግ ካል ምንድነው የምናደርግ? ለምሳሌ እኔ ካልኩሌተር ልክፈት። ይሄው ካልኩሌተር ከፈትኩኝ። አሁን እንግዲህ እንደምትመለከቱት ካልኩሌተር ከፍቼ 25 ሲባዛ በ45 ብል አይታይም። ለምን? ከላይ ሸፍኖብኛል። ስለዚህ እሱ ነገር እንዲፈታልኝ ስፈልግ ምን አደርጋለሁ? ከላይ እዚህ ጋር ይሄ የምንመለከተው ማለት ነው። ከላይ እሱን አንዴ ስንጫነው 3 ሰረዝ ምልክት አለች በስተቀኝ በኩል። እሷን 3 ሰረዟን አንዴ እንጫናለን። ከዛ ለሁለት የተከፈለ ሬክታንግል ምልክት አለ። እሱን አንዴ እንጫነዋለን። አያችሁታ? እሱን አንዴ ስንጫነው ከላይ ዩቲዩብ ይሆናል፣ ከስር ደግሞ ካልኩሌተር ያለ ማለት። ስለዚህ እዚህ ጋር እንደምትመለከቱት ነው። ይኸው ካልኩሌተሬ 85 ሲካፈል ለ7 ይኸው 12.5 ምናምን እያልኩ መስራት እችላለሁ ማለት። ከዛ ይህንን አውጥቼ ደግሞ ሌላ መተካት ስፈልግ ለምሳሌ ቴሌግራም ሊሆን ይችላል የፈለኩኝ። እሱን ከፈለኩ ከላይ አሁንም ይሄን ጫንና እቺን ሰማያዊ ምልክቷን አንዴ ጫንና ምን አደርጋለሁ? በስተግራ በኩል ያለችትን ሬክታንግል ምልክቷን አንዴ ሲጫናት ወደ ነበረበት ይመጣል ማለት ነው። ይሄን አጠፋና ዩቲዩብ እንዳለ ነው። ከዛ እኔ ለምሳሌ ሲቲንግ ከፈለኩኝ ሲቲንግ የምትለዋን አንዴ ጫናለሁ። ከዛ እዚሁ ጋር መጣና አሁንም ከላይ 3 ሰረዟን አንዴ ጫናለሁ። ከዛ ለሁለት የተከፈለችትን አንዴ ጫናለሁ። አሁንም እንደምትመለከቱት ነው። እዚህ ጋር ሲቲንግ አለ። ሲቲንግ እዚህ ጋር እያስተካከልኩ እኔ እዚህ ጋር አንደኛ የሰው ስልክ እንዴት መጥለፍ እንችላለን፣ ሁለተኛ ስልካችን ከፈለኩ ቪዲዮ ከፈለኩ ሙዚቃ እያዳመጥኩኝ መቀጠል እችላለሁ ማለት ነው። መጨረሻ ላይ መዝጋት ስፈልግ ኤክስ ምልክቷን አንዴ መጫን ነው። ስለዚህ ለዛሬ ይዤላችሁ የቀረብኩት መረጃ ይሄንን ይመስል ነበረ። በእርግጠኝነት እንደጠቀማችሁ እርግጠኛ ነኝ። ስለዚህ በቀጣይ በሌላ ቪዲዮ ስለምንገናኝ እስከዛ ሰብስክራይብ አድርጋችሁ ጠብቁኝ። አመሰግናለሁ። ይመቻችሁ።